በቀጫጭኑ ግድግዳዎች ውስጥ ስለሚሰማ አሪያ በጆሮ ማዳመጫ ተጠቅማ መተኛት ነበረባት። በማለዳ ይነሳሉ እና ጃንያ አሪያን ስታጥባት የሳይንስ ፕሮጀክቷን እንዳትነካካ ታስታውሳታለች። ምክንያቱም ቢሰበር የሚያሰሩበት ገንዘብ የላቸውም። አሪያ በበኩሏ መምህሯ የምሳ $40 እንደጠየቀቻት እናቷን ታስታውሳታለች። ጃንያም መምህሯ ልጇን በክፍል ጓደኞቿ ፊት እንዳሳፈረቻት ስትሰማ በጣም ትበሳጫለች። ከቤት ሲወጡ ጃንያ ዊልቸር ላይ ሳለ ቤኒ ለተባለ ሰው ጥቂት ሳንቲሞችን ትሰጠዋለች። ይህንን ያየችው አከራይዋ ገና የቤት ኪራይ ስላልከፈለች ትጮህባታለች። አከራይዋ ከቤት የማስወጣት ሂደቱን እንደጀመረች ታስታውሳታለች። ስለዚህ ጃንያ ከስራ ክፍያዋን ከተቀበለች በኋላ በምሳ ሰዓቷ ገንዘቡን እንደምታመጣላት ትነግራታለች። በምላሹ ጃንያ ጎረቤቶቻቸው ሙዚቃውን እንዲቀንሱ እንዲነግሩላት ትጠይቃለች። ነገር ግን አከራይዋ እነሱ የቤት ክራይ ስለሚከፍሉ መብታቸው ነው በማለት እምቢ ብላ በብስጭት ትናገራታለች። ጃንያ አሪያን ትምህርት ቤት ስታደርሳት በምሳ ሰዓቷ የምሳ ገንዘቧን እንደምታመጣላት ቃል ትገባላታለች። ለትምህርት ቤቱ ርዕሰ መምህር ሰላምታ ትሰጣለች። መምህሯም በድንጋጤና በግራ መጋባት አጸፋውን ትመልሳለች። ከዚያም ጃንያ በሰዎች ተሞልቶ ወደሚገኘው ሱፐርማርኬት ስራዋ ትሄዳለች። አለቃዋ ሪቻርድ ሰላምታ እንኳን ሳይሰጣት አንደኛዋ ገንዘብ ተቀባይ ስላመማት በፍጥነት ወደ ስራ እንድትገባ ያደርጋታል። ሪቻርድም ሆነ ደንበኞቹ በተለመደው ፍጥነት ወደ ቦታዋ በመሄድ ይሰድቧታል። አንዲት ሴት ሁሉንም የገዛቻቸውን ዕቃዎች በድጎማ ካርድ ለመክፈል ትሞክራለች እና ጃንያ አንዳንድ ዕቃዎችን ለመግዛት የድጎማ ካርዱን ለመጠቀም ብቁ እንዳልሆኑ ታስረዳታለች። ደንበኛዋ ተናዳ ምንም ሳትገዛ ትሄዳለች። ስለዚህ ባሏ ሲወጣ በጃንያ ላይ ጠርሙስ ይወረውርባታል። ሪቻርድ ስለ ቆሻሻው ቅሬታ ያቀርባል እና ሰው ሳያዳልጠው ጃንያ በፍጥነት እንድታጸዳው ያዛታል። ሌሎቹ ደንበኞችም የበለጠ መጠበቅ ስላለባቸው ያማርራሉ። ጃንያ የማጽጃ ዕቃዎችን ፍለጋ ስትሄድ የሥራ ባልደረባዋ ምን ያህል እየተሰቃየች እንደሆነ አስተውላ ጥቂት ገንዘብ ልታበድራት ትሞክራለች። ሆኖም ጃንያ ጓደኛዋም እንደሚያስፈልጋትና ለማንኛውም ዛሬ ክፍያ ስለሚከፈላቸው እምቢ ትላለች። በዚያን ቅጽበት ጃንያ አሪያ የምሳ ገንዘብ ስላላመጣች አጠራጣሪ ቁስልም ስላላት ከትምህርት ቤቱ ጥሪ ይደርሳታል። ጃንያ በመታጠቢያ ገንዳ ውስጥ እንደወደቀች ትነግራቸዋለች። ነገር ግን መምህራኑ አሁንም ይጠራጠራሉ። ሪቻርድ ጃንያን ስልክ ላይ ሆና ያገኛትና እንድትዘጋው ያስገድዳታል። ስለዚህ ጃንያ ወደ ትምህርት ቤት ሄዳ ችግሩን ለመፍታት የ30 ደቂቃ ረፍት እንዲሰጣት ትለምነዋለች። ደሞዟንም ትጠይቀዋለች። እሱ ግን እምቢ ይላል። ከዚያም ጃንያ ለአሪያ ምሳ የሚሆን የመጨረሻ $47ን ከባንክ ለማውጣት ትሞክራለች። ነገር ግን ምንም እንኳን በሂሳቧ ውስጥ የተወሰነ ገንዘብ ቢኖራትም ኤቲኤሙ በቂ ያልሆነ ገንዘብ ይላታል። ስራ አስኪያጇ ኒኮል ኤቲኤሞች አካውንቱን ለመክፈት ከሚያስፈልገው ዝቅተኛው መጠን በታች የሚያስቀር ከሆነ ገንዘብ እንደማይሰጡ ታስረዳታለች። ጃንያ አካውንቷን ለመዝጋት ትመርጣለች። ነገር ግን ይህን ለማድረግ በጣም ረጅም ሰልፍ መጠበቅ ስላለባት ምንም ሳትይዝ ትሄዳለች። ከዚያ በኋላ ጃንያ ትምህርት ቤት ደርሳ ልጇ በሕፃናት ጥበቃ አገልግሎቶች ስትወሰድ ስታይ ትጮኻለች፣ ምህረትን ትለምናለች እና አሪያ እንደታመመችና ልዩ መድኃኒት እንደሚያስፈልጋትም ታስረዳታለች። ነገር ግን ችላ ትባላለች። ጃንያ ሁለት ስራ እንደምትሰራ ስትገልጽ ትቆጣለች። እውነታው እየፈራረሰ ይመስል በጆሮቿ ውስጥ የሚጮህ ድምፅ ትሰማለች። የአሪያን የወደቀ ቦርሳ ከወሰደች በኋላ ጃንያ በዝናብ ወደ ስሯ ትመለሳለች። በጣም ከመቸኮሏ የተነሳ ኦሊቨርን በአጋጣሚ ቀድማው ልትጋጭ ትንሽ ይቀራታል። ኦሊቨር ይጮህባታል እናም በመኪናዋ ላይ መጠጥ ይደፋባታል። ጃንያ ዝም ብላ መንገዷን ትቀጥላለች። ነገር ግን ኦሊቨር እንድታዝን አደርጋታለሁ ብሎ መከተል ይጀምራል። በድንገት መኪናዋን በመኪናው ይመታታል። ይህም በውሃው ላይ እንድትንሸራተት ያደርጋታል። ጃንያ ምንም ነገር ከመከሰቱ በፊት ተሽከርካሪውን ታቆማለች። ነገር ግን እንደገና ማስነሳት አትችልም። ሞተሩን ለመፈተሽ ከመኪናው ስትወርድ አንዲት ፖሊስ ታገኛታለች። ስለዚህ ስለሚከተላት ሰውም ትነግራታለች። ሆኖም ኦሊቨርም ፖሊስ ሆኖ ይገኛል። ስለዚህ በሕጋዊ መንገድ ጭንቅላቷን በጥይት መትቼ የማፈነዳበትን መንገድ አገኛለሁ በማለት ይዝትባታል። ፖሊሷ ኦሊቨርን ከላከችው በኋላ የጃንያን ጊዜ ያለፈባቸውን ሰነዶች ትጠይቃለች። ጃንያ ክፍያ ከተቀበለች በኋላ ዛሬ እንደምታድሳቸው በጭንቀት ታስረዳለች። ነገር ግን ፖሊሷ አሁንም መኪናዋን ትወርሰዋለች። ጃንያ በእግሯ ከመመለስ ውጪ ሌላ አማራጭ የላትም። ሪቻርድ ስለበሰበሰችና ከ30 ደቂቃ ይልቅ 2 ሰዓት ስለፈጀችባት ወዲያውኑ ይጮህባታል። ስለዚህ ከሥራ ያባረራታል። ጃንያ ደሞዟን ስትጠይቅ ሪቻርድ የተባረሩ ሰራተኞች
ቼካቸውን በፖስታ እንደሚያገኙ በንቀት ይነግራታል። እናም በጠረጴዛው ላይ እንዳለ ብትጠቁምም ሊሰጣት ፈቃደኛ አልሆነም። ከዚያም ጃንያ ወደ ቤቷ ሄዳ አከራይዋ ከቤት ስላስወጣቻት ዕቃዎቿ በሙሉ መንገድ ላይ በዝናብ ሲረጥቡ ታገኛለች። ጃንያ ንብረቶቿን ለመሰብሰብ ስትሞክር በብስጭት መጮህ ብቻ ትችላለች። ከደቂቃዎች በኋላ ቼኩን ሳትወስድ እንደማትሄድ ለሪቻርድ ለመንገር ወደ መደብሩ ትመለሳለች። በዚያን ቅጽበት አንድ ሰው ወደ ቢሮ ገብቶ የስም መለያውን አንብቦ ስሟን እየጠራ ስለ አንድ ምርት ይጠይቃታል። በድንገት ሽጉጡን ያወጣል። ሁለተኛ ዘራፊ ብቅ ሲል ሮበርት ከካዝናው ያለውን ገንዘብ በሙሉ እንዲሰጣቸው ያደርጉታል። ገንዘቡን ለመደበቅ የጃንያን ቦርሳ ይፈልጋሉ። ነገር ግን የአሪያ መድኃኒት ስላለበት ቦርሳውን ላለመስጠት ትታገላለች። ከብዙ ትግል በኋላ ጃንያ የሰውየውን ሽጉጥ ወስዳ ትተኩስበታለች። ስለዚህ ሌላኛው ዘራፊ ይሸሻል። ሮበርት ይጮህባታል። እናም ዘራፊው ስሟን ስላወቀ ይህን ያቀናበረችው እሷ እንደሆነች ይከሳታል። ስለዚህ ለፖሊስ ይደውላል። በጭንቅላቷ ውስጥ በተዘበራረቀ ሁኔታ ውስጥ ሆና ጃንያ የሮበርትን ጩኸት ሁሉ መቋቋሟን ትቀጥላለች። በመጨረሻም ተቆጥታ እሱንም ትተኩስበታለች። ከዚያ በኋላ ጃንያ ቼኳን ይዛ ገንዘቡን ለማውጣት ወደ ባንክ ትጣደፋለች። የጥበቃ ሰራተኛው እንደዘጉ ይነግራታል። ነገር ግን ኒኮል አዝናለት እንድትገባ ትፈቅድላታለች። እንዳለመታደል ሆኖ ገንዘብ ተቀባይዋ መታወቂያ ትጠይቃለች እና ጃንያ ፖሊሷ ሁሉንም ሰነዶቿን ከመኪናዋ ጋር ስለወሰደችባት መታወቂያ የላትም። ሁኔታውን ታስረዳለች። ነገር ግን ሰራተኛዋ ልትረዳት ፈቃደኛ አልሆነችም። ስለዚህ ጃንያ እንደገና ተቆጥታ አሁንም ሽጉጥ እንዳላት ትገልጻለች። ገንዘብ ተቀባይዋ የአደጋ ጊዜ ቁልፉን ትጫናለች እና ብዙም ሳይቆይ ኒኮል ከባለስልጣናት ጥሪ ይደርሳታል። ኒኮል የጃንያን ሁኔታ አጋና ትገልጽላቸዋለች። ጃንያ የአሪያን የሥነ ጥበብ ፕሮጀክት በቦርሳዋ ይዛለች። ቦርሳዋ ውስጥም ያለው የልጇ ፕሮጀክት ትንሽዬ ብልጭታዎች የሚያሳይ አምፖል አለው። ኒኮልም ይህን አይታ በስህተት ቦምብ ስለመሰላት ቦምብ እንደያዘች ትነግራቸዋለች። ይህ በእንዲህ እንዳለ መርማሪዎች ሬይመንድና ግራይምስ በመደብር ውስጥ ያለውን የወንጀል ቦታ እየተመለከቱ ነው። የጃንያ ድርጊቶች በደህንነት መቆጣጠሪያ ካሜራዎች ላይ በግልጽ ይታያሉ። ሰራተኞቹን ሲጠይቁ የጃንያ ጓደኛ ትከላከልላታለች። እናም እንደዚህ አይነት ነገር በጭራሽ እንደማታደርግ ለማስረዳት ትሞክራለች። ሆኖም ጓደኛዋ ችግሩ ስለገባች በጣም ስለተበሳጨች የሆነ ነገር እየደበቀች እንደሆነ ያስባል። ክሬመን ከታሪኩ በስተጀርባ ተጨማሪ ነገር እንዳለ ታስባለች። እናም ተጨማሪ ፍንጮችን እንዲሰበስብ ትልከዋለች። በመቀጠል መርማሪዎቹ የጃንያን አከራይ በመንገድ ላይ ዕቃዎቿን እየተመለከቱ ይጠይቋታል። የአሪያን መድኃኒት ያገኛሉ እና ቤኒ ልጅቷ እንደታመመች ያስረዳል። እሱም ስለ ጃንያ ጥሩ ነገር ይነግራል። መርማሪዎቹ አፓርታማውን መፈተሽ ይፈልጋሉ። ነገር ግን አከራይዋ አትፈቅድላቸውም። በዚያን ቅጽበት ስለ ባንኩ የሚነገር ጥሪ ይደርሳቸዋል። ስለዚህ በፍጥነት ይሄዳሉ። ባንክ ውስጥ ገንዘብ ተቀባዮቹ እየተዘረፉ እንደሆነ ስላሰቡ ሁሉንም ገንዘባቸውን ለጃንያ ይሰጧታል። እሷ ቼኳ ላይ ያለውን የገንዘብ መጠን ብቻ እንደምትፈልግ ለማስረዳት ትሞክራለች። ኒኮል ስልኳን ለጠባቂው መመሪያ እንዲያገኝ ትሰጠዋለች። ከዚያም ሌሎቹ ደንበኞች እንዲወጡ ለመንገር ትሞክራለች። ሆኖም ምን እንደተፈጠረ እንዳለ ስላልተረዱ ይቆያሉ። ጃንያ ኒኮልን ለእርዳታ ትጥራታለች እና ኒኮል ገንዘብ ተቀባያዋ የቼኩን ገንዘብ ብቻ መስጠት እንዳለባት ማስረዳት ትጀምራለች። ጃንያ በየሰከንዱ አእምሯን እያጣች ነው እና በብስጭት ትጮኻለች። ነገር ግን ሌሎቹን የምትጎዳ መስሏቸው እንዲፈሩም ታደርጋቸዋለች። በዚያን ቅጽበት ፖሊሶች ህንፃውን ይከባሉ። ኬራይመን ለዋናው አዛዥ ጃንያ በመደብር ውስጥ ዝርፊያውን እንዳቀናበረች ትነግረዋለች። ነገር ግን ኬራይመን ለሁኔታው መጥፎ የአእምሮ ምላሽ እንደሰጠች ብቻ ታስባለች። አንድ ደንበኛ በመጨረሻ የጃንያን ሽጉጥ አስጥሎ ሊይዛት ይሞክራል። ይህም ጃንያ በአጋጣሚ ወደ አየር እንድትተኩስ ያደርጋታል። ሁለቱም ደንበኛውና ጠባቂው ደንግጠው ከህንፃው ወጥተው ይሮጣሉና ፖሊሶችም ይከቧቸዋል። ደንበኛው ሽጉጡ በአጋጣሚ ብቻ እንደተተኮሰ ያስረዳል እና ጠባቂውም ምንም ማድረግ ባለመቻሉ ያማርራል። ገንዘብ ተቀባዮቹ እያለቀሱና እየተደበቁ ነው። ስለዚህ ጃንያ የልጇን የምሳ ገንዘብ ብቻ እንደምትፈልግ እየተናገረች ትጮህባቸዋለች። በቴሌቪዥን ላይ የምትታየው ዘጋቢ ስለ እሷ እያወራች መሆኑን ስትገነዘብ ትደነግጣለች። ባንኩን እየዘረፈች እንዳለና አለቃዋንም ጭምር እንደገደለች ይናገራል። ዋናው አዛዥ ወደ ባንክ ይደውላል። ነገር ግን ጃንያ ፖሊስ መሆኑን ስትሰማ ስልኩን ትዘጋዋለች። ከዚያም ተደራዳሪው በልዩ መኪና ይደርሳል። ነገር ግን ኬራይመን ዋናውን አዛዥ ጃንያ ከሌላ ሴት ጋር ለመነጋገር የበለጠ ግልጽ እንደምትሆንና እሷም የመደራደር ልምድ እንዳላት ያሳምነዋል። ኬራይመን እንደገና ወደ ባንክ ትደውላለች። እናም ኒኮል በስፒከር ላይ እንድታደርገው ታደርጋታለች። ስለ ተኩሱ ትጠይቃታለች እና ጃንያ በአጋጣሚ የተፈጠረ እንደነበር ስትገልጽ ትደነግጣለች። ባንኩን ለመዝረፍ እየሞከረች እንዳልሆነ ተረድታ
ወጥታ ተረጋግታ ትናገራለች። ርኅራኄን ታሳያታለች እና ክስተቱን አለመግባባት ብላ ባጭሩ ትጠራዋለች። ሆኖም ኬራይመን ወጥታ እንድትመጣና እንደምትረዳት ቃል ትገባላታለች። ጃንያ እንደገና ትቆጣለች። ልክ ልጇን እንዳስቀመጧት እሷንም ሊያስቀምጧት እንደሚፈልጉና ማንም እንደማይረዳት ትናገራለች። ኒኮል ደንበኞቹን እንድትለቅ ስትነግራት ጃንያ እንደማትይዛቸው እየጮኸች ትነግራታለች እና እንደገና ስልኩን ትዘጋዋለች። ከዚያ በኋላ ኒኮል ለጃንያ የቼኳን ገንዘብ ትሰጣታለች። ጃንያ ለትምህርት ቤት ምሳ የሚያስፈልገውን $40 ነጥላ ታወጣለች። እናም ፖሊሱ እንደማይፈቅድላት ስለምታውቅ ኒኮል ለልጇ ማለትም ለአሪያ እንድትወስድላት ትጠይቃለች። በቴሌቪዥን ፖሊሶች ቦታቸውን ሲይዙ ስታይ ገንዘብ ተቀባዮቹ በፊት ለፊት ላይ ያሉትን መጋረጃዎች እንዲዘጉ ታደርጋለች። በመኪና ውስጥ ያሉት ፖሊሶች የደህንነት ካሜራዎችን ማግኘት ይችላሉ። እናም ስለ ቦምቡ ይጨነቃሉ። አንደኛዋ ገንዘብ ተቀባይ በድብቅ ስልኳን በማስቀመጥ ሁኔታውን በቀጥታ ማስተላለፍ ትጀምራለች። አንዲት አረጋዊት ደንበኛ መቀመጥ እንዳለባት ስትናገር ጃንያ ወዲያውኑ ኒኮል ወንበር እንድታመጣላት ታደርጋለች። ሌሎቹ ደንበኞች እንድትለቃቸው ይጠይቋታል። ነገር ግን ጃንያ ብቻዋን ስትሆን ፖሊስ እንደሚተኩስባት እርግጠኛ ነች። ሁለቱ ደንበኞች ለማምለጥ ይሮጣሉ። ስለዚህ ጃንያ ኒኮል በሩን እንድትቆልፍ ታደርጋለች። በዚያን ቅጽበት የአሪያ የሳይንስ ፕሮጀክት መጮህ ይጀምራል። የዚህ ጊዜ በስህተት ቦምብ መስሏቸው ስለነበር ኒኮልና ፖሊስ ሁሉም ነገር እንዳለቀ ያስባሉ። ነገር ግን ጃንያ ዝም ብላ ታጠፋቸዋለች። ማሰብ አለብኝ ብላም ጃንያ ወደ አንዱ ቢሮ ትሄዳለች። ገንዘብ ተቀባዮቹ እድሉን ተጠቅመው መውጣት ይፈልጋሉ። ነገር ግን ኒኮል ጃንያ እንዴት ምላሽ እንደምትሰጥ ስለማያውቁ እንዳይንቀሳቀሱ ትነግራቸዋለች። ቀኑን ሙሉ መቆም ምን እንደሚመስል እንደምታውቅ ገልጻ ለሁሉም ሰው ወንበሮችን ይዛ ትመለሳለች። ኬራይመን ይህንን አይታ ለዋናው አዛዥ እውነተኛ ወንጀለኞች ይህን ያህል ጥሩ እንዳልሆኑ ትነግራቸዋለች። አንድ ፖሊስ ወደ መኪናው ገብቶ የባንኩን ንድፍ እንዳገኙ ይናገራል። ስለዚህ የጭስ ቦምቦችን ተጠቅሞ መግባት ይፈልጋል። ሆኖም ዋናው አዛዥ በቦምቡ ምክንያት አደጋ ላይ መውደቅ አይፈልግም። አንዳንድ ፖሊሶች ኤፍቢአይን መጥራት አለባቸው ብለው ያስባሉ። ነገር ግን ኬራይመን ይህ በጣም ከልክ ያለፈ ምላሽ እንደሆነ ታስባለች። በግልጽ እንደሚታየው ይህች ተስፋ የቆረጠች ሴት ብቻ ናትና ማንንም አልጎዳችም። ስለዚህ ኬራይመን እድል እንዲሰጣት ትፈልጋለች። ኤፍቢአይ ምናልባት ወዲያውኑ ሊተኩስባት ይችላል። ዋናው አዛዥ ይስማማልና ኬራይመን እንደገና ወደ ባንክ እንዲደወል ታደርጋለች። ጃንያ የስልኳን ጥሪ ጠልተዋለች እና ልታጠፋቸው ትፈልጋለች። ነገር ግን ኒኮል ፖሊስ ወደ ልጇ እንድትደርስ ሊረዳት እንደማይችል ታሳምናታለች። ጃንያ ስልኩን እንዳነሳች ሁኔታውን በሙሉ ማስረዳት ትጀምራለች እና ኬራይመን በመጨረሻ ለምን ጃንያን እንደማይረዷት እንደምታስብ ትረዳለች። ጃንያ ኦሊቨርን ታስታውሳለች። ኦሊቨር ማለት በታሪካችን መጀመሪያ አካባቢ በመኪናው የተጋጨችውና አጋጣሚ ፈልጌ እገልሻለሁ ያላት ፖሊስ ነው። እናም እንደዛተባትና ሊተኩስባት እዚያው እንዳለ ታስባለች። በመደብሩ ዝርፊያ ወቅት በእርግጥ ምን እንደተፈጠረ፣ በቼኳ ላይ የነበረውን ችግር፣ የልጇን መድኃኒትና ቁስል፣ ሁለቱን ስራዎቿን፣ ከቤት መባረሯንና ሌሎች የከፋ ሕይወቷን ዝርዝሮች ትጠቅሳለች። የገንዘብ ተቀባዩዋ ስልክ አሁንም በቀጥታ እየተላለፈ ስለሆነ ቪዲዮው ቫይራል ሆኖ ይታያል። እናም በመላው ከተማ ያሉ ሰዎች ለሷ ማዘን ይጀምራሉ። ኬራይመን እያለቀሰች በተመሳሳይ ሁኔታ ውስጥ እንዳደገች በመግለጽ መረዳቷን ታሳያለች እና እንደምትረዳት ቃል ትገባለች። ነገር ግን ወጥታ እንድትመጣ ትነግራታለች። ይህ ሁኔታ ጃንያን እንደገና እንድትቆጣ ያደርጋታል። እናም ውጭ ፖሊሶች እስካሉ ድረስ እንደማትወጣ ትናገራለች። ዋናው አዛዥ ጃንያ እየተቀረጸች መሆኑን ሲያውቅ ሰዎች ስርጭቱን እንዲያቋርጡ ያዛል። በተመሳሳይ ጊዜ ጃንያ የደህንነት ካሜራዎቹ እንደበሩ ተገንዝባ ኒኮል ወደ ማብሪያው እንድትወስዳት ትጠይቃለች። አንደኛዋ ገንዘብ ተቀባይ እድሉን ተጠቅማ ለመውጣት ትሞክራለች። ነገር ግን በሩ ተቆልፏል። ጃንያ ሁሉንም ካሜራዎች ታጠፋለች። ይህም ፖሊሶች ምን እየተፈጠረ እንዳለ የሚያውቁበት መንገድ እንዳይኖራቸው ያደርጋል። ከዚያም ትመለሳለችና ሌሎቹ የመታጠቢያ ቤት እንደሚያስፈልጋቸው ይነግሯታል። ስለዚህ ጃንያ አንድ ባንድ እንዲሄዱ ትፈቅድላቸዋለች። ውጭ ኬራይመንና ቢል ስርዓቱን እየፈተሹ ነው። ነገር ግን ጃንያን ያጠቃውን ፖሊስ ማግኘት አልቻሉም። ሰዎች ለጃንያን ፍትህ ለመጠየቅና በነፃ እንድትለቀቅ ከፖሊስ ጀርባ መሰብሰብ ጀምረዋል። ወደ ባንኩ ስንመለስ አንደኛዋ ገንዘብ ተቀባይ ጃንያ እንደ ንጹህ በመታየቷ ትበሳጫለች። ኒኮልና አሮጊቷ ሴት ይቆጧታል። ከዚያም ኒኮል ጃንያ እንደ በረዳት አስተውላ የአየር ማቀዝቀዣውና ማሞቂያው መሳሪያው ካሜራዎቹን ሲያጠፉ አብሮ እንደጠፋ ገልጻላት ጃኬት ልትሰጣት ወደ ቢሮው ይሄዳሉ። እናም ጃንያ በጠረጴዛው ላይ የቤተሰብ ፎቶ እያየች ጃኬቱን ትለብሳለች። ስለ ልጆቹ ጉዳይም
ይወያያሉ እና ኒኮል ጃኒያ ጥሩ እናት እንደሆነች ታረጋግጥላታለች። ይህን ወደ ባንኩ በመጣች ቁጥር ስላየቻት ታውቃለች። እንድትረዳት ልታሳምናት ትሞክራለች። ነገር ግን ጃኒያ አሁንም ኦሊቨርን ትፈራለች። ምሽት ላይ ኤፍቢአይ ሲደርስ ጃኒያ ስለ ጫጫታው ትጨነቃለች። ጃኒያ ኒኮልን ወደ በሩ ልካ እንድትመለከት ታደርጋለች። እናም ህዝቡ ጃኒያን ፍቱ እያለ እንደሚጮህ ይረዳሉ። በዜና ላይ ህዝቡ ስሟን በትልልቅ ምልክቶች መብቷን እንዲከበር ሲጠይቅ ማየት ቻለች። አንዲት ዘጋቢ ከሰልፈኞቹ ጋር ትነጋገራለች እና ቤኒም እዚያው አለ። ጃኒያ ምንም ሳይኖራት ሁል ጊዜ እንዴት እንደረዳችው ይናገራል። ዋናው አዛዥ በቁጥጥር ስር እንዲያውላትና ጃኒያ በሰላም እጇን እንደምትሰጥ ኤፍቢአይን ለማሳመን ይሞክራል። ነገር ግን አይሰሙም። ገንዘብ ተቀባዮቹ ያለ አየር ማቀዝቀዣ ምን ያህል እንደሚሞቅ ያማርራሉ። እናም ጃኒያ በየቀኑ የምትተኛበት ቤት የሙቀት መጠን ይህን ያህል እንደሆነም ትናገራለች። አሮጊቷ ሴት አንዳንድ ጣፋጭ ቃላትን ስትናገር ጃኒያ ለሁሉም ነገር ይቅርታ ትጠይቃለች። እናም ልጇ ሆስፒታል በነበረችበት ጊዜ በውስጧ የሆነ ነገር እንደተሰበረ ታስረዳታለች። ኢንሹራንስ ስለሌላት ዶክተሮች ያለ ጊዜው በተወለደችበት ጊዜ እንኳን አሪያን በደንብ አላስተናገዷትም። ጃኒያ የልጇ የማደጎ እንክብካቤ ህመሟን እንደማይረዳው ስለምታውቅ ለልጇ ለአሪያ ባይሆን ኖሮ እስር ቤት መግባትን አትጠላም ነበር። ኒኮል ጃኒያ በሰላም እጇን ብትሰጥ ልጇ አሪያን እንደምትንከባከባት ቃል ትገባለች። በዚያን ቅጽበት አሮጊቷ ሴት ጥሩ ስሜት እንደማይሰማት አስታውቃ የስኳር ህመምተኛ መሆኗን ትገልጻለች። ጃኒያ ኒኮል እንድታወጣት ትፈቅዳለች። በሚቀጥለው ጊዜ አንድ ሰው ወደ ባንክ ሲደውል ኤፍቢአይ ነው። ከኬራይመን ጋር እንድትነጋገር አይፈቅዱላትም። ስለዚህ እንደገና መቆጣት ትጀምራለች። እናም ስልኩን ለኒኮል ትሰጣለች። በዚያን ቅጽበት የሳይንስ ፕሮጀክቱ እንደገና መጮህ ይጀምራል እና ኒኮል ጥሪው ቦምብ እንደሆነ በማሰብ ስልኩን ትዘጋዋለች። ጃኒያ ጩኸቱን ታጠፋለች። እናም የሳይንስ ፕሮጀክቱ የልጇ እንደሆነ ትነግራቸዋለች። ይህም ኒኮልንና ገንዘብ ተቀባዮቹን እፎይታ ይሰጣቸዋል። ቦምብ መስሏቸው እንደነበር ያስረዳሉ። እናም ጃኒያ በመጨረሻ ፖሊሶችና ኤፍቢአይ ለምን እንዲህ እንደሚያደርጉ ትረዳለች። አንዲት ገንዘብ ተቀባይ ሊፕስቲኳን ተጠቅማ በመስኮቱ ላይ መልእክት ትጽፋለች። ቦምቡ እውነት አይደለም፣ አንድ ሽጉጥ ብቻ ነው ያላት። ጃኒያ ኒኮል ለፖሊስ እንድትደውልና አለመግባባቱን እንድታብራራ ትነግራታለች። ነገር ግን ኒኮል ቦምቡ ወኪሎችን እንዳይገቡ የሚከላከልላቸው ብቸኛው ነገር እንደሆነ ስለምታስብ እምቢ ትላለች። በምትኩ ሁሉም ያለ ቦርሳ መውጣት አለባቸው ብላ ታስባለች። ይህ በእንዲህ እንዳለ ኬራይመን ጃኒያን ያስፈራራትን ፖሊስ ታገኛለች። መጀመሪያ ላይ ምንም አይነት ዝርዝር መረጃ ስላልነበራት ከኦሊቨር ጋር አባሪ የነበረችውን ፖሊስ ስለ ኦሊቨር አስፈራርታ እንድትናዘዝ ታስገድዳታለች። የተናደደችው ኬራይመን ወደ ኦሊቨር በመሄድ ፊቱን በቦክስ ትመተዋለች። በዚህም ድርጊቷን ሲመለከት በነበረው ህዝብ ከበሬታን ታገኛለች። ዋናው አዛዥ ያደረገውን ሲሰማ ኦሊቨርን ይዞ ይሄዳል። በመኪና ውስጥ ያለው ስልክ እየጮኸ ነው እና ኤፍቢአይም መልስ ለመስጠት ፍቃደኛ አልሆነም። ሁለቱም ኬራይመንና ዋናው አዛዥ ስለሰለቻቸው ኬራይመን ጥሪውን ትቀበላለች። ኦሊቨርን እንዳሰሩት ለጃኒያ ትነግራታለች። ነገር ግን ጃኒያ ማረጋገጫ ትፈልጋለች። ፎቶ ከላኩላት ያለ ሽጉጥ ወይም ቦርሳ ትወጣለች። ሆኖም ኤፍቢአይ ሰዎቹን ወደ ውስጥ መላክ ይፈልጋል። ተስፋ የቆረጠችው ኬራይመን ወደ በሩ ሮጣ የኦሊቨርን ፎቶ የያዘ ስልኳን ለጃኒያ ትሰጣታለች። ጃኒያ እፎይታ አግኝታ ሁሉንም ሰው ትለቃለች። ነገር ግን ኒኮል ለመርዳት ትቀራለች። የጃኒያን እጅ ይዛ እስር ቤት ከአሪያ ጋር እንደምትጎበኛት ቃል ትገባለች። በዚያን ቅጽበት ጃኒያ ከእናቷ ጥሪ ይደርሳታል። ኤፍቢአይዎችም ከእናቷ ጋር ነበሩ። ጃኒያ ስለተፈጠረው ነገር ሁሉ በመጮህ ለእናቷ ማስረዳት ትጀምራለች። እናም እናቷ የጃኒያ ልጅ አሪያ እንደሞተች ለማስታወስ ታቋርጣታለች። ልጅቷ ባለፈው ምሽት ከደረሰባት ህመም እንዳልተረፈች ያረዷታል። እናም ጃኒያ የእሷን መኖር አምና ተቀብላ ነበር። እናም ከትምህርት ቤቱ የተደረገውን ጥሪና የማህበራዊ አገልግሎቶች አሪያን ሲወስዷት በቅዠት ስታይ እንደነበር ታወቀ። ኒኮል በፖሊስ በስልክ ተነግሯት ነበር። ነገር ግን ሁኔታውን ላለማባባስ ምንም አልተናገረችም። ጃኒያ ይህንን ለመቀበል ስትሞክር ኤፍቢአይ ጃኒያ ላይ ለመተኮስ በሮችና የጣራውን መግቢያ ሰብሮ ይገባል። ጃኒያንም ተኩሰው ይጥሏታል። ሆኖም ይህ ደግሞ ቅዠት ነው እና ኒኮል ከቅዠቱ እንድትወጣ ትረዳታለች። ከዚያ በኋላ ኒኮል ጃኒያን እጆቻቸውን ወደ ላይ አድርገው ከህንፃው እንዲወጡ ትመራቸዋለች። ኬራይመን ጃኒያን ስታስራት መልካምና ገር ነበረች። እናም ጃኒያ በፖሊስ መኪና ስትወሰድ ህዝቡ በነቂስ ወጥቶ ድጋፉን አሳያት። የዛሬው የፊልም ታሪካችን እዚህ ላይ ይጠናቀቃል።